ሰላም ዛሬ አንብቤው ከተመቸኝ አንድ መልእክት ይዤላችሁ መጥቻለሁ። ብዙ ደቂቃ አይወስድም። ታዳምጡኝ ዘንድ በአክብሮት ጠይቃለሁ። መልካም ቆይታ። ሰው ከማገዝ ሱስ መላቀቅ ይላል ርዕሱ። ይህን ሀሳብ መጀመሪያ ላይ ለመቀበል ሊከብድህ ይችላል። ነገር ግን እውነታው ይሄ ነው። ከራስህ ቀንሰህ ራስህን ጎድተህ ህይወትህን መስመር ሳታስይዝ ሰዎችን የምታገዝ ከሆነ ይሄን አመልህን እስካልቀየርክ መቼም የምትፈልገው ቦታ አትደርስም። ገና ራስህ ብዙ ክፍተት እያለብህ የሰውን ሸክም ለመሸከም አትሩጥ። ሳይኮሎጂው ይሄንን ጉድ ፐርሰን ሳይንድሮም የጥሩ ሰው በሽታ ይለዋል። ታላላቅ ሰዎች መጀመሪያ የራሳቸውን ስኬት በሚገባ ከገነቡ በኋላ ነው ሌሎችን በሰፊው መርዳት የቻሉት። ህይወትህን ለመቀየር ዛሬውኑ እነዚህን 3 ነገራቶች ጀምር ይላል። አንደኛው ልክህን እወቅ። ሰዎችን ማገዝ ከፈለክ ከአቅምህ በላይ አይሁን። ሁለተኛው ደግሞ እምቢ ማለትን ልመድ። ያላመንክበትን ከአቅምህ በላይ የሆነውን ሁሉ በድፍረት ኖ ማለትን ልመድ። ሶስተኛው ጊዜህንና ጉልበትህን ራስህ ላይ ብቻ አውለው እና ራስህን ተወዳዳሪ አድርግ። መጀመሪያ ራስህን ስታበቃ ነው ለሌሎች መትረፍ የምትችለው ይላል መልእክቱ። ስላዳመጣችሁኝ አመሰግናለሁኝ። መልካም ጊዜ። ሀሳብ አስተያየታችሁን ኮሜንት ስር አሳውቁን። ባይ ባይ።